እንኳን ለአዲስ ዓመት በሰላም አደረሳችሁ። ዛሬ የሆነ ነገር ልል መጥቻለሁ። ያው ሳልናገር ቀድሜ እምባይን አነቀኝ፣ ይቅርታ። ስለ እናቴ አንድ ነገር ልላችሁ መጥቻለሁ፣ ወይንም ስለ እናትነት። መጀመሪያ እግዚአብሔር አምላክ ያጽናሽ ሀንዬ። እኔ እግዚአብሔርን እኔ እንደዚህ የተረበሽኩኝ ያዘንኩኝ ሀና ምን አይነት ልጅቷ ማውራታችንን ልጅ አቅፋ ህፃኑ ደግሞ ትንሹ ድምፁን ሰማችሁ። ትንሹ አለ ደግሞ ያንዳመጡ አለ ባልዩ ይለምናታል። አታልቅሽ። እኔ እያለቀስኩ አይደለም፣ ማውራት አትችልም። በቃ ላይክ ሰው በሀዘን ሲታፈን ሰማሁት። ሀዘን ሰውን ሲያፍል ሰማይና ምድር ሲጨልም በቃ ነፍሴን ነጠቁኝ፣ በቁም ገደሉኝ፣ እናቴን ነጠቁኝ፣ ጉዶንኩኝ፣ ልልዬ ጉዶንኩኝ። በቃ ላይክ ምትለው በጣም ያስፈራል፣ በጣም ያስፈራል። እውነት ለመናገር እኔ ራሴ ያስፈራል። ላይክ እኔ ለሷ አንፈር ሚዲያ ላይ ለልጃቸው የምናውቃቸው በመክራቸው ያላቸው ትትናቸው እኔ እንጃ። እናት መቼም መተኪያ የላትም ይባላል እና በአሁኑ ሰዓት ሀና አሜሪካ ውስጥ እንግዲህ ጨለማ ውስጥ አይደለም ሲኦል ውስጥ ያለችው ማለት ይቻላል። እውነት ለመናገር እንደው አንዴ እናቷን እድል ተሰጥቷት እንደው ብታናግራት ብዬ ተመኘሁላት። እውነት ለመናገር በጣም ነው እኔ እያዘንኩት ማለት ነው። ምክንያቱም አንደኛ ደግሞ አሟሟታቸው በጣም የሚያሳዝንና ልብ የሚነካ ነገር ነውና በቤት ውስጥ እንግዲህ ሳሎን ላይ ድፍት ብለው ባፋቸው እናትን የሚያክል ነገር ማለት ነው የተገኙት። እኔ ስነሳም ስቀመጥም የሆነ ትዝ ሲለኝ ሰለሳቸው ሞት የሆነ ውስጥ እርብሽ የሚለው ነገር ሀና ምን ላይ ናት እንዴት ትሆን የሚለው ነገር በጣም ነው የሚያሳዝነው። እውነት እናት እንግዲህ መተኪያ የላትም በምንም ታምር። እናት ናት። እግዚአብሔር አምላክ ያጽናሽ። ሲቀጥል ደግሞ ሰሞኑን ያው ሀና መነጋገሪያ ነበረች። ምጧን እንግዲህ ከወለደች 40 ቀን ራሷ ሞላትም 20 ቀን ወይ 15 ቀን ቢሆናት ነው እንግዲህ እሷ ምጧን ላይ ብላይ አስተላልፋ ነበረ። ለምን አስተላለፍሽ? ምጥሽን ለፎሎ መሰብሰቢያ ነው ወይ ሞትና ህይወት መካከል እያለሽ በሚል መነጋገሪያ ሆና ነበረ። በጣም መነጋገሪያ ሆና ነበረ። ለምን በሚለው ጉዳይ ማለት ነው። ሀናን ብዙ ሰው ሰርዋት ነበር። ከዛ ደግሞ እናቷንም ሰርዋቸው ነበረ። መቼም አበሻ ስንባል አስቸጋሪ ነን። ያንን በማስመልከት እንግዲህ እናትየውም ወጥተው ልጅ ለምን ትሰርዋላችሁ? ልጅ በሰላም ስለተገላገለችልኝ እንኳን ተገላገልሽ ማለት ሲገባችሁ ለምን ልጅን ሰደቧችሁ ብለው እሳቸውም ከሀና ጋር ያው ሰምተና ምክራቸውን እንግዲህ እኔ ያለው ልጅ አትሰደብም፣ በጣም ከፍቶኛል፣ ለምን ሰደቧችሁ ብለው እንግዲህ ከ3 ቀን በፊት ነው ይሄንን መልእክት አስተላልፈው በሁለተኛው ቀን ሞቱ የተባሉት። ገብቷችኋል? እንግዲህ ምን ያህል አስባችሁታል? እንግዲህ ሀና ያለችበት ሁኔታ ሲኦል ውስጥ እኔ እንግዲህ አሜሪካ ምን እንጃ እስማሙ መንፈስ ቅዱስ ሳስበው የሚዘገንን ነገር ነው እያስተናገደች ያለችው። በጣም ነው የሚያሳዝነው። እግዚአብሔር አምላክ እኔ በምን እንደሚያጽናናት ራሱ እንጃ። እኔ ምንም የተመኘውለት ነገር የለም። እንደው እግዚአብሔር አምላክ አንድ እድል ሰጥቷቸው ለ2 ቀን ለ3 ቀን እናቷን የሆነ ይቅርታ መጠየቅ ካለባት የሆነ በቃ መናገር የምትፈልገው ነገር ካለ እናቷን ብታናገር እግዚአብሔር ቢፈቅድላት እድል ሰጥቷት ነው ያልኩትኝና ምክንያቱም እንግዲህ እናት ለብቻቸው ነው መኖሪያ ቤታቸው። ሀና እንግዲህ ከቤተሰቦቿ ጋር ሌላ ቤት ነው የምትኖረው። እንዳልኳችሁ ደግሞ ልጅቷም ነው ገና ራስ ስለሆነች እንግዲህ 15 ቀን ቢሆናት ነው ከወለደች ሀና ልጃቸውን አብልተው እንደገና ደግሞ የልጅ ልጆቻቸውን አብልተዋል። እኔ በነገራችን ለአሜሪካ ሀገር ሰራተኛ የለም እንዴ ነው የምለው። ብዙውን ጊዜ እንግዲህ ስናያቸው እዚህ የሀና እናት ምግብ ማዘጋጀት፣ ልጆቹን መንከባከብ። እኔ አንዳንዴ እናቶች አሜሪካ ሀገር የሚሄዱት መጉዚትነት ነው ወይስ ልጆቿ? በጣም የሀናነት እኮ ማለት ነው በጣም አላረፉም። በቃ በዚህ እድሜያቸው እንግዲህ የሀና እናት 9 ነው 7 ልጆች አሉኝ ብለዋል። እንግዲህ እነዛ ልጆች አስተምረው አሳድገው ድረው ኩለው
ለቁም ነገር አብቅተው እሷቸው በመጦሪያቸው ሰዓት ነው እንግዲህ ነፍሳቸው ያረፈው። አላረፈም። አሁንም የልጅ ልጅ ሲያሳድጉ አሜሪካ ሀገር ወስደው እንደገና ደግሞ ምግብ የሚያዘጋጁት እሳቸው ናቸው። ልጆቹን የሚንከባከቡት እሷቸው ናቸው። አመት ሆነ መጣ ቁጥር ክትፎ እነ ቆጮ እነ ዱለት በቃ ማንኛውንም ምግብ የሚያዘጋጁት እናት ናቸው። ልጅቷ በቃ ምንም የምትሰራው ነገር የለም። እኔ አንዳንዴ እንዴ አሜሪካ ውስጥ እናቶች የሚሄዱት ለስራ ነው፣ ልጆች ለመጠበቅ ነው፣ ለሞግዚትነት ነው ብዬ ብዙም ጊዜ እኔ እንትን እላለሁኝ። እና ከሀና እናት ተማሩ። በቃ ቤተሰቦቻችሁን አሜሪካ ሀገር አትውሰዱ። እዛው ሀገራቸው እያሉ እርዷቸው። በቃ ሰራተኛ ቀጥራችሁ በስተርጅና በቃ ቤተክርስቲያን እየሄዱ ጸሎት እያደረጉላችሁ እዛው ይቀመጡ። ለምን አሜሪካ ሀገር ወስዳችሁ ሰራተኛ እንደ ሞግዚት? እኔ እውነት የሀና እናት እኔ ልቤን ነው የሰበሩት። እውነት በቃ በጣም ያዘንኩት። አላረፉ። የሚገርማችሁ ማለት ነው ለአሸንዳ ባል እንግዲህ ለጾም ነው ታውቃላችሁ። ክትፎ፣ ቆጮ፣ አይብ፣ ቅቤ እያነጠሩ በቃ ጾማቸውን ሳይፈቱ ነው እንግዲህ እንዲሁ እንደዚህ ክው ክው እንዳሉ የሞቱት ማለት ነው። ሀና ግን እናቴን ገደሉብኝ፣ እናቴን ነጠቁኝ፣ በቁም የቀበሩኝ ነው የምትለው። በቃ ተዘግታለ ያሉ የሚገርማችሁ ነገር እና እንግዲህ መረጃው ፖሊስ እንዳጠራው እንግዲህ አሜሪካ ውስጥ የአብዛኛው ቲክቶከር እንግዲህ የሚያናፍሰው በጋዝ ምክንያት ነው የሞቱት ነው የሚሉት። ምክንያቱም እንግዲህ እነዚህ እናት ልጅቷን ያወራስና ልጃቸውን አበልተው አጠጥተው እንደውም የልጅ ልጆችን አበልተው አጠጥተው አስተኝተው ወደ ቤታቸው ሄደው እንደገና ደግሞ ክትፎን ቅቤ አንጥረው ምን ብለው ደክሟቸው ጋዙን ሳይዘጉትኝ የጋዙ እንትን ነው ምንድነው ስሙ እሱ ነው የሆነ በቃ ማለት አፍኖ የገደላቸው ነው የሚባለው። እንግዲህ አስባችሁታል ሀና ምን ያህል እንጃ የእርሜት ግልጻጻት ነው የሚሆንባት። እኔ እግዚአብሔር ምን እንዴት እንደሚያጽናናት እንጃ። በዛ ላይ ደግሞ ሰሞኑን ያስተናገደችው አሉባልታም አለ። የተሰደበችው ለምን ምጥሽን ላይ በላይ ያስተላለፍሽ በሚል መቼም ሀበሻ እኔ እንጃ አንዳንዴ ሀበሻ ብላለሁኝና በጣም ብዙ ነገር እዚህ ጋር እንስማና እንመለስ። ቆይ ሀዘን ሰውን ሲያፍን ሰማይና ምድር ሲጨልም በቃ ነፍሴን ነጠቁኝ፣ በቁም ገደሉኝ፣ እናቴን ነጠቁኝ፣ ጉዶንኩኝ፣ ሊልዬ ጉዶንኩኝ በቃ ላይክ ምትለው በጣም ያስፈራል። በጣም ያስፈራል። ላይክ እኔ ለሷን ምፈራ ለልጃቸው ምፈራው እንደሰማችሁት እንግዲህ አንዳንድ መረጃዎች እየወጡ ነው። ሀና ያለችበት ሁኔታ ጉሮሯ ተዘግቷል። ማልቀስም አትችልም፣ መተንፈስም አትችልም። እናቴን ነጠቁኝ፣ በቁም ይቀበሩኝ። በቃ በእውነት ልጅቷ አይምሯ እኔ እግዚአብሔር መቼም በጥበቡ ያጽናት ነው የምለው። እንግዲህ እኛ እንደዚህ የተረበሽን ያዘንን እሷ ምን ያህል ሁኔታ ላይ እንዳለች መገመት አያቅተንም። እውነት እናት በጣም የሚያሳዝኑት ቅቤ በማንጠር ክትፎ በማዘጋጀት ልጆችን በመንከባከብ በማጠብ እንዲሁ ሳያርፉ እንደተንከራተቱ እናት እውነት እስኪ እንዲሁ ርብስ ማወሉ መንፈስ ቅዱስ እና አንዳንዴ የአሜሪካ ውስጥ እናትና አባት ስትወስዱ ለምንድን ነው የምንወስዳቸው ብላችሁ ማሰብ። ለምንድን ነው እናቶቻችሁን የምታሰሩት? ቁጭ አድርጓቸው ቤተክርስቲያን ወሰዷቸው፣ ቅዳሴ ያስቀድሱ፣ ምግብ እንዳይሰሩ ተንከባከቧቸው። በቃ እንክብካቤ ነው የሚያስፈልጋቸው እናቶች ከ60 ዓመት በኋላ። እንግዲህ እነዚህ እናት 67 ዓመታቸው ነው እንግዲህ አላረፉም፣ ክትፎውንም ምኑንም ለምን እና ይሄ ነገር በጣም ኋላ ይጸጽታቸዋል። እግዚአብሔር እድል ሰጧት እናቷን አንዴ ብታናገር ደስ ይለኛል። እንደኔ ሀሳብ ብቻ ነው የሚያጽናናት። እኔ ሀናን የሚያጽናናት ነገር አሁን ምንድን ነው ብላችሁ ብትጠይቁ ማለት ነው ቤተሰብ እግዚአብሔር አምላክ እሷ የሳነው ቢፈቅደው በቃ እናቷን እንደገና ነፍስ ተክቶላት ቀና ብላ ማለት ነው በቃ እናትዬ ይቅር በይኝ በቃ እንደዚህ በቃ የ2 ቀን ፈቅዶላት እናቷን ብታናግር ብዬ ነው። በቃ ይሄ ነው በቃ የሚያጽናናት። ሌላ ምንም የሚያጽናናት ነገር የለም።
አላቅም። በጣም ነው የሚያሳዝነው። በጣም ልብ ይሰብራል። እናት ደግሞ በዛ ላይ ጾማቸውን ሳይፈቱ እንደተንከራተቱ ታውቃላችሁ። በቃ እንግዲህ ጾም ነገ ሊፈታ እንደ ዛሬ ነው ሞተው ያደሩት። እናትን አስታሞ መሞት በቃ አገላብጣችሁ አስታማችሁ በቃ የሆነ ነገር ሐኪም ቤት ወስዳችሁ ተንገላታችሁ እኮ ቢሞቱ አይቆጫችሁም። በቃ ድፍት እናትን ያክል ነገር የሆነ ሳሎን ላይ ድፍት ብሎ ማግኘት ማለት ይሄ የእድሜ ልክ ስብራት፣ የተሰበረ ብርጭቆ መጠገን የለውም ይባላል። እና እንግዲህ እዚህ ጋር የምትመለከቱ እሳቸው ናቸው ያሳደጉት ማለት ይቻላል። በመንከባከብ በምን እንዴ ልጆቻቸውን አልፈው እኮ የልጅ ልጅ እኮ ያሳደጉ እናት ናቸው። እዚህ እናት እንግዲህ ሰሞኑን እንዳልኳቸው ሀና ሚዲያ ላይ ምጧን ስላስተላለፈች በጣም በቃ የስድብ ናጋን አስተናገደችው።